በወላይታ ሶዶ ከተማ መርካቶ ሰፈር አገልግሎቱ ለመንገድ ስራ የሆነ አፈር ተደርምሶ ጨዋታ ላይ ከነበሩ ህፃናት የአንዱን ህፃን ህይወት ቀጥፏል። የወላይታ ሶዶ ከተማ ፖሊስ በሰጠው መረጃ መሰረት አደጋው የደረሰው ከ7 እስከ 9 ዓመት ዕድሜ የሚደርሱ ህፃናት በተገለበጠ ምልስ አፈር ላይ ሲጫወቱ በድንገት በመደርመሱ ከመሃላቸው በአንዱ ህፃን ላይ የሞት አደጋ መከሰቱን የያዝነው መረጃ ያሳያል። የተቀሩ ህፃናት በሰላም ለወላጆቻቸው ማስረከቡን የመዲናዋ ፖሊስ ክፍል በዘገባው አሳውቋል። የህወሓት መሪው ዶክተር ደብረጽዮን ገብረ ሚካኤል አዲስ መረጃን በገጻቸው እትም ለጥፈው ሌተናል ጀነራል ታደሰ ወረደን ጊዜያዊ አስተዳደር ፕሬዝዳንት ሆነው መሾማቸውን ድርጅቱ ምንም በአጽንኦት እንደግፈዋለን ሲሉ አሳውቀዋል። ዶክተር ደብረጽዮን ስልጣኑን በለቀቀው በአቶ ጌታቸው ረዳ አመራር በጠፋውና በተቃጠለው ጊዜ ለማካካስ ይበልጥ እንድንሰራ የፌዴራል መንግስት እገዛ ከጠየቁ በኋላ የፕሪቶሪያውን የሰላም ስምምነቶች ከሚያፈርሱ አዲስ ህጎች፣ ደንቦች ግን ከማውጣት ፌዴራሉ ይጽዳ ሲል አስገንዝበዋል። ተማሪዎች ወደ ትምህርት ቤት ሲሄዱ የኪስ ስልኮችን ይዘው እንዳይሄዱ የሚበጅ ደንብ በማውጣት ላይ እንደሚገኝ የትምህርት ሚኒስቴሩ ፕሮፌሰር አቶ ብርሃኑ ነጋ አሳወቁ። ተማሪዎች ዓለም ከደረሰችበት አንዱ የሆነውን የእጅ ሞባይል እየደበቁም ሆነ በፊት ለፊት ትምህርት ቤት ይዘው እንደሚገቡ ደረስኩበት የሚለው የሚኒስቴሩ መስሪያ ቤት ከዚህም በኋላ ወደ መማሪያ ትምህርት ቤቶች ተንቀሳቃሽ ስልኮችን ይዘው እንዳይሄዱ የሚያግደው መመሪያ አጽድቆ በየትምህርት ቤቱ ሊያሳውቅ እየሰራውበትና እየመከርኩበት እገኛለሁ ሲል አሳውቋል። በቂርቆስ ክፍለ ከተማ ሜክሲኮ አካባቢ በሚገኘው ተባረክ መስጂድ ላይ ለሀገራዊ ልማት ምክንያት አጥሬ ፈርሷል፣ ድንበሬ ተጥሷል ሲል የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤትና የአዲስ አበባ እስልምና ምክር ቤት መክሰሳቸው ይታወቃል። ጉዳዩን ያጤነው ዝግጅት ክፍላችን እንደሚከተለው አጠናቅሮታል። በቀን የተሰራን የህዝብ ሙስሊሙን አጥር እንደ ወንጀለኛ በጨለማ ተገን በማድረግ ማፍረስ ኃላፊነት የጎደለው ተግባር ነው ሲል የአዲስ አበባ እስልምና ጉዳዮች ጽሕፈት ቤት ለቲክቫ አሳውቋል። የኢትዮጵያ እስልምና ጉዳዮች ደግሞ በበኩሉ የአዲስ አበባ እስልምና ጉዳዮች ክስን ዋቢ አድርጎ ድርጊቱን አውግዞ ምላሽ እንዲሰጠውና በፍጥነት አጥሩን ቂርቆስ ክፍለ ከተማው መልሶ እንዲገነባ በዘገባችን መረጃውን ከጽሕፈት ቤቱ አግኝተናል። የቂርቆስ ክፍለ ከተማ ሚያዝያ 4 ቀን 2017 ዓ.ም ባወጣው ዘገባዊ መግለጫ ለሀገራዊ ፕሮጀክት ሲባል በቦታው የነበሩ ነዋሪዎችንና የፌደራል ፖሊስ ካምፕን ወደ ሌላ ቦታ በማዘዋወር የጸዳ ቦታን የመስጂድ ይዞታ አድርጎና ክስ አስመስሎ ማቅረብ የተሳሳተ መረጃና በራሱ አሳዛኝ ነው ካለ በኋላ ማንኛውም የመንግስት የህዝብ ጥቅምን የሚጎዱ ህገወጥ ድርጊቶችን ሲፈጸሙ በህግ አግባብና ውሳኔ መነሻ በማድረግ ሲከላከል መቆየቱን ወደፊትም ኃላፊነታችንን የምንወጣው ነው ሲል መግለጫ አውጥቷል። በምስራቃዊቷ የኢትዮጵያ ድሬዳዋ ከሰሞኑ በተለያዩ ሶሻል ሚዲያ እየተለቀቁ የሚገኙ ቪዲዮዎችን የተለያዩ አሽከርካሪዎች መብታቸውን የሚጥሱ እና ሃይባ የሌላቸው የህግ አካላቶች ተራ አስከባሪዎች ሲመቷቸው የሚያሳይ ተንቀሳቃሽ ምስሎች በብዛት ሲወጡ መመልከታችን ይታወሳል። በድሬዳዋ ፖሊስ የመንገድ ትራፊክ ቁጥጥር መምሪያ ኃላፊ ምክትል ኮማንደር ይሄ ነው ሽፈራው አጸያፊ ድርጊትን ከተማችን ህጉም አይታገሰውም ካሉ በኋላ ይህም ባደረጉ ላይ በተቀረጹትም ጥቆማ በደረሰንም ላይ መረጃ ሰብስበን ለህግ አቅርበናቸዋል ሲሉ መረጃ ሰጥተዋል። ትምህርት ሚኒስቴር ማምሻውን በመግለጫ ለዩኒቨርሲቲ ተማሪዎች ከ2019 ጀምሮ 3ኛ ዓመት የጨረሱ ተማሪዎችን 4ኛ ዓመት ከመግባታቸው በፊት የ1 ዓመት አስገዳጅ አገልግሎት እንደሚሰጥ የትምህርት ሚኒስቴር አሳውቋል። ሚኒስቴሩ በመግለጫው ለሚቀጥለው ዓመት አፈጻጸም ደንቡ ባይደርስልን እንኳ ከዓመት በኋላ ተማሪዎቹ አገልግሎት እንዲሰጡ ይደረጋል ሲል ዘገባው ያሳያል። የሚኒስቴር መግለጫ እንደጠቆመው በአፄ ኃይለ ሥላሴ ዘመነ መንግስት ጊዜ የዩኒቨርሲቲ ተማሪዎች መሰል ግዴታዎችን ይፈጽሙ እንደነበር ዘግቧል። የአዲስ አበባ ፖሊስ በፌስቡክ ገጹ በኢትዮጵያ ባህል ሃይማኖትና ወግ ተቃራኒ የሆኑ ድርጊቶችን በማህበራዊ ሚዲያ ሲያስተላልፍ ይዟል ባለው ግለሰብ ላይ ምርመራ እያደረኩ ነው ሲል ገልጿል። ፖሊስ ኮሚሽኑ ሚሊዮን ድሪባ የተሰኘው ግለሰብ በተንቀሳቃሽ ቪዲዮ ከሀገራችን ህግና ስብዕና የሚያጎድፍ ድርጊት ይፈጽማል ሲል በተጨማሪም መረጃ አጠናክሬበታለሁ ለፍርድ ማቀርበዋለሁ ብሏል። ከዚህ ባሻገር የሲግናል ሚዲያችን
የኢትዮጵያ ህገ መንግስት ከሀገራችን ህዝቦች ወግና ባህል የሚጻረር ድርጊት የሚፈጽም ብሎም የሴቶችን ክብር የሚነካ ድርጊቶችን በጎዳና ላይ እንዲሁም በተለያዩ ስፍራዎች አላስፈላጊ ምግባሮችን ማድረግ በህግ እንደሚያስቀጣ ዘግቧል። ዝግጅት ክፍላችን ህብረተሰቡ በልማድ ከዚህ ቀደም መሳይ ጉዳዮች ሲፈጠሩ ከተቃውሞ ባለፈ በራስ እርምጃ ከመውሰድ ለህግ ማቅረብ የተሻለ አማራጭ እንደሆነ ያስገነዝባል። ከውጪ ባገኘነው ዜና ደግሞ የዶናልድ ትራምፕ ትዕዛዝ አላስተናግድም ያለው ሃርቫርድ ዩኒቨርሲቲ ከፌዴራል መንግስት የሚመደብለትን $2 ቢሊዮን እንዲታገድ ተወሰነ። ዋይት ሃውስ ሃርቫርድ ማድረግ ያለባቸውን ነገሮች ዝርዝር ቢሰጥም ዩኒቨርሲቲው አልፈቅድም በማለቱ ዋይት ሃውስ ዝርዝሩን የላከው ጸረ ሴማዊነትን ለመታገል ነው ተብሏል። የትምህርት ሚኒስቴር የሃርቫርድ ውሳኔ በትምህርት ዘርፉ ያለውን ማናለብኝነት ያሳያል ብሏል። ሃርቫርድ የአስተዳደርን ቅጥር ለውጥ እንዲያደርግ ተጠይቋል። ሆኖም ግን ዋይት ሃውስ ሊቆጣጠረን እየሞከረ ነው ሲል ውድቅ አድርጎታል። ትራምፕን አሻፈረኝ ያለ ቀዳሚው ትልቅ ዩኒቨርሲቲ ነው። ትራምፕ ዩኒቨርሲቲዎች ለአይሁዳውያን ተማሪዎች ከለላ እየሰጡ አይደለም ብለው ሲተቹ ነበር። በአሜሪካ ትላልቅ ዩኒቨርሲቲዎች የጋዛን ጦርነት በሚቃወሙና እስራኤልን በሚደግፉ ተማሪዎች መካከል ግጭት ሲነሳ ነበረ። የሃርቫርድ ፕሬዝዳንት አለን ጋርበር በህግ ክፍላችን በኩል መንግስት ያቀረበውን ማሻሻያ እንደማንቀበል አሳውቀናል ሲሉ ህገ መንግስታዊ መብታችንን አሳልፈን አንሰጥም ብለዋል። ጸረ ሴማዊነትን ዩኒቨርሲቲው እንደማይቀበልና መንግስት ግን ነገሮችን እያጋነነ መሆኑ ዩኒቨርሲቲው አሳውቋል። ለዛሬ ከሲግናል ቲዩብ ያዘጋጀነው ዘገባ ይህንን ይመስል ነበረ። በሚቀጥለው የተለያዩ መረጃዎችን ይዘን እንቀርባለን። እናመሰግናለን።